እስኪ በእንግሊዘኛ ልክ እንዳየኋት ነው የወደድኳት እንዴት ነው የምትሉት? ልክ እንደዚህ ዘፈን ማለት ነው። ስሙት። ልክ እንዳየሁሽ ልቤ እንዴት አላችሁት? እሺ ዛሬ ቫለንታይንስ ዴይ ነው። ከሱ ጋር የተያያዙ ነገሮችን ነው ማሳያችሁ። ልክ እንዳየኋት ነው የወደድኳት ስትሉ it was love at first sight. It was love at first sight ካላችሁ ልክ እንዳየኋት ነው በቃ ልቤ ትርክክ ያለው እያላችሁ ነው። It was love at first sight. It was love at first sight. ቀጥላችሁ ደግሞ በፍቅርሽ በቃ ጧ ብያለሁ ጠብ ብያለሁ ስትሉ በፍቅርሽ ጠብ ብያለሁ I have fallen for you. I have fallen for you በቃ ወድቄልሻለሁ እያላችሁ ነው። I have fallen for you. I haven't I've ማድረግ ትችላላችሁ። I've fallen for you. I have fallen for you. ቀጥላችሁ ምን ትላታለህ? ፈገግታሽ ደስ ይላል። ያ ፈገግታሽ ደስ ይላል ደግሞ you have a lovely smile. ቆንጆ የሆነ ፈገግታ አለሽ ማለት ነው። ኦኬ you have a lovely smile. ፈገግታሽ ደስ ይላል። You have a lovely smile. ይቅርታ ሳልነግራችሁ ሲንግሎች ስክሮል ማድረግ እንችላለን። ቀጠልን። እኛ ደግሞ ብዙ የሚያመሳስል ነገር አለን እያልክ ስትነግራት ማለት ነው። በቃ የምትወዱት ዘፈን አንድ ከሆነ የምትወዱት ምግብ ምናምን ተመሳሳይ ነገር ከሆነ ኧረ እኔና አንቺ ብዙ የሚያመሳስል ነገር አለን ስትላት we have so much in common. We have so much in common ካላችሁ ብዙ የሚያመሳስል ነገር አለ። We have so much in common. We have so much in common. ቀጥላችሁ ደግሞ ስትመጣ ማለት ነው በጣም አምሮብሻል ስትላት you look great. You look great ካልካት በጣም አምሮብሻል You look great. You look great. So በዚህ መሰረት ታዲያ እኔ ዛሬ እንግሊዘኛውን ነው የምሰጣችሁ። ኦኬ ማልፋት አልፈልግም እናንተ። እቺን እንግሊዘኛ በአማርኛ እንዴት ተርጉማችሁ እንደምታስቀምጡልኝ ያለው ኮሜንት ላይ I have feelings for you. I have feelings for you ካለሽ አንድ ሰው ምን ማለት ነው? ኮሜንት ላይ ትነግሩኛላችሁ and happy Valentine's, okay?